በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የተወደዳችሁ ያያሉ የድርሰ ቤተሰቦች እናታችን የእመቤታችን የቅድስት ድንግል ማርያም የአስራት የዘራ የበረከት ልጆች የያዙ ወንድሞቼ መምህራን አባቶቼ እንደምናላችሁ እንደምሰነበታችሁ እንደምከረማችሁ እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አሜን። እግዚአብሔር ይመስገን። እንኳን አብሮ አደረሰን እያል እነሆ ከድንግል ማርያም ልጆች ኪነ ጥበብ ክፍል እየተዘጋጀ የሚቀርብላችሁ ጥያቄና መልስ መርሃ ግብራችን ነው። እስከ ጥያቄና መልስ መርሃ ግብራችን ፍጻሜ ድረስ በጥሞና ተከታተሉን ዘንድ በትህትና እንጠይቃለን። የሰው ልጅ መከራ ዘመኑ ሲያበቃ ከተስፋው ሳይዘገይ ሳይቆይ ለደቂቃ ነቢያት በትንቢት እንደተናገሩ የአብ ቃል ወረደ ከሰማይ ሀገሩ የአብ ቃል ወረደ ከሰማይ ሀገሩ። አንደኛ ተጠያቂ እህታችን በላይነሽ ወለተ ሚካኤል። ጥያቄ ተራ ቁጥር 1 በዚህ ምድር ላይ በነበረ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያ ተአምር ያደረገው ምን ነበረ? ጥያቄ ተራ ቁጥር 2 እግዚአብሔር እንድታይ ወደ ኋላዋ በመመለከታ ወደ ጨው አመድ የተቀየረች ማነች? ጥያቄ ተራ ቁጥር 3 ጌታችን ኢየሱስ ክርስቶስ መረባቸውን ወደ ባህር ሲጥሉ አይቶ ኑ ተከተሉኝ ሰውን የምታጠምዱ እንድትሆኑ አደርጋችኋለሁ ብሎ የጠራው እነማንን ነው? ጥያቄ ተራ ቁጥር 4 መጥምቁ ዮሐንስ ወደ እሱ መጥተው ኃጢአታቸውን የሚናዘዙ ሰዎችን የሚያጠምቃቸው ቤት ነበረ? ጥያቄ ተራ ቁጥር 5 በቤተ ክርስቲያን ክቡር ከሆነው ሊቀ መላእክት አንዱ የሆነው ቅዱስ ገብርኤል በዚህ ብዙ የክብር ስሞች አሉት። ምን ናቸው? እህታችን በእውነት ቃለ ሕይወትን ያሰማልን። ጥያቄ ተራ ቁጥር 1 በዚህ ምድር ላይ በነበረ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያ ተአምር ያደረገው ምን ነበር ለሚለው ጥያቄ ውሃ ወደ ወይን መቀየር ነበር። ጥያቄ ተራ ቁጥር 2 እግዚአብሔር እንዳታይ ወዳላት ወደ ኋላ በመመልከቷ ወደ ጨው አምድ የተቀየረችው ማነች ለሚለው የሎጥ ሚስት ነች። ጥያቄ ተራ ቁጥር 3 ጌታችን ኢየሱስ ክርስቶስ መረባቸውን ወደ ባህር ሲጥሉ አይቶኑ ተከተሉኝ ሰውን የምታጠምዱ እንድትሆኑ አደርጋችኋለሁ ብሎ የጠራው እነማንን ነው ለሚለው ስምዖንንና ወንድሙን እንድርያስን ነው። ጥያቄ ተራ ቁጥር 4 መጥምቁ ዮሐንስ ወደ እሱ መጥተው ኃጢአታቸውን የሚናዘዙ ሰዎችን የሚያጠምቃቸው በየት ነበር ለሚለው በዮርዳኖስ ወንዝ ነበር። ጥያቄ ተራ ቁጥር 5 በቤተ ክርስቲያን ክብር ከሆኑ ሊቃነ መላእክት አንዱ የሆነው ቅዱስ ገብርኤል ብዙ የክብር ስሞች አሉት። ምን ናቸው ዘርዝሪ ለሚለው ሊቀ አርባብ፣ መጋቤ ሐዲስ፣ መልአከ ሰላም፣ ብስራታዊ፣ ጾፈ አርያማዊ፣ ፍስሐ ገጽ፣ ቤዛዊ፣ መልክዕ፣ ዘአልቦ ሙስና ይባላሉ።
ሁለተኛ ተጠያቂ እህታችን ምህረት ወለተ መድን ጥያቄ ተራ ቁጥር 6 ዛሬ በዳዊት ከተማ መድኃኒት እርሱ ጌታ የሆነ ተወልዶላችኋል ቃሉ የት ይገኛል? ጥያቄ ተራ ቁጥር 7 ፈጥነው መጡ ማርያምና ዮሴፍ ሕፃኑንም በግርግም ተኝቶ አገኙት ቃሉ የት ይገኛል? ጥያቄ ተራ ቁጥር 8 የበኩር ልጇንም ወለደችው በመጠቅለያም ጠቀለለችው ለእንግዶች ማደሪያ ስፍራ ስላልነበራቸው በግርግም አስተኛችው ቃሉ የት ይገኛል? ጥያቄ ተራ ቁጥር 9 ክብር ለእግዚአብሔር ባሪያም ይሁን ሰላም በምድር ለሰው በጎ ፍቃዱ አሉ ቃሉ የት ይገኛል? ጥያቄ ተራ ቁጥር 10 በጌታም የተቀባውን ሲያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ ቃሉ የት ይገኛል? አሜን አሜን። ለእህታችን ቃለ ሕይወትን ያሰማልን። ጥያቄ ተራ ቁጥር 6 ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ የሆነ ተወልዶላችኋል ቃሉ የት ይገኛል ላልሽው የቅዱስ ሉቃስ ወንጌል ምዕራፍ 2 ከቁጥር 11 ላይ ይገኛል። ጥያቄ ተራ ቁጥር 7 ፈጥነው መጡ ማርያምና ዮሴፍ ሕፃኑንም በግርግም ተኝቶ አገኙ ቃሉ የት ይገኛል ላልሽው የቅዱስ ሉቃስ ወንጌል ምዕራፍ 2 ከቁጥር 16 ላይ ይገኛል። ጥያቄ ተራ ቁጥር 8 የበኩር ልጇንም ወለደችው በመጠቅለያም ጠቀለለችው በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛችው ቃሉ የት ይገኛል ላልሽው የሉቃስ ወንጌል ምዕራፍ 2 ከቁጥር 7 ይገኛል። ጥያቄ ተራ ቁጥር 9 ክብር ለእግዚአብሔር ባሪያም ይሁን ሰላምም በምድር ለሰውም በጎ ፍቃድ አሉ ቃሉ የት ይገኛል ላልሽው የቅዱስ ሉቃስ ወንጌል ምዕራፍ 2 ከቁጥር 14 ላይ ይገኛል። ጥያቄ ተራ ቁጥር 10 በጌታም የተቀባውን ሳይ ሞትን እንዳያይ በመንፈስ ቅዱስም ተረድቶ ነበር ቃሉ የት ይገኛል ላልሽው የቅዱስ ሉቃስ ወንጌል ምዕራፍ 2 ከቁጥር 26 ላይ ይገኛል። ሶስተኛ ተጠያቂ እህታችን መሰረት ፍቅርተ ስላሴ ጥያቄ ተራ ቁጥር 11 ጠቢቡ ሰለሞን መኃልየ ዘሰሎሞን የጻፈ ከ2 ዓመት የጣዖት አምልኮት በኋላ በንስሐ በመመለስ ነው። ጥያቄ ተራ ቁጥር 12 ለቅዱስ ኢያቄም እመቤታችን ቅድስት ድንግል ማርያም እንደምትወልድ በራእይ የተገለጠለት መልአክ ቅዱስ ሚካኤል ነው። ጥያቄ ተራ ቁጥር 13 ከአራቱ ባህርየ ሥጋ መካከል እሳት አንዱ ነው። ጥያቄ ተራ ቁጥር 14 ወንጌላዊው ቅዱስ ማርቆስ ወንጌሉን የጻፈው ከቅዱስ ጳውሎስ ጋር በመሆን ነው። ጥያቄ ተራ ቁጥር 15 እመቤቴ ሆይ አንቺ ታናሽ ሙሽራ ስትሆኚ መለኮትን እሳት በዓለም ሁሉ ያለውን በማኅፀንሽ መወሰን እንደምን ያለ ነው ያለው ቅዱስ አባት አባ ጊዮርጊስ ዘጋስጫ ነው። ለእህታችን ቃለ ሕይወትን ያሰማልን። ጥያቄ ተራ ቁጥር 11 ጠቢቡ ሰለሞን መኃልየ ዘሰሎሞን የጻፈው ከ2 ዓመት የጣዖት አምልኮት በኋላ በንስሐ በመመለስ ነው ለሚለው እውነት ነው። ጥያቄ ተራ ቁጥር 12 ለቅዱስ ኢያቄምም እመቤታችን ቅድስት ድንግል ማርያም እንደምትወልድ በራእይ የተገለጠላት መልአክ ቅዱስ ሚካኤል ነው ለሚለው ሐሰት መልአኩ ቅዱስ ገብርኤል ነው። ጥያቄ ተራ ቁጥር 13 ከአራቱ ባህርያተ ሥጋ መካከል እሳት አንዱ ነው ለሚለው እውነት ነው። ጥያቄ ተራ ቁጥር 14 ወንጌላዊ ቅዱስ ማርቆስ ወንጌሉን የጻፈው ከቅዱስ ጳውሎስ ጋር በመሆን ነው ለሚለው ሐሰት ከቅዱስ ጴጥሮስ ጋር በመሆን ነው። ጥያቄ ተራ ቁጥር 15 እመቤቴ ሆይ አንቺ ታናሽ ሙሽራ ስትሆኚ መለኮትን እሳትን በዓለም ሁሉ ያለውን በማኅፀንሽ መወሰን እንደምን ያለ ነው ያለው ቅዱስ አባት አባ ጊዮርጊስ ዘጋስጫ ነው ለሚለው ሐሰት አባታችን አባ ሕርያቆስ ናቸው። እንደ ዮሴፍ እንደ ሰብአ ሰገል በሆነ እንደ ዮሴፍ እንደ ሰብአ ሰገል በሆነ
ስላዳመጣችሁን ባያሉ በልዑል እግዚአብሔር ስም ከልብ እናመሰግናለን። በሌላ መርሃ ግብር እስከምንገናኝ ጸጋ የወልድ የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አምላክ ሲወለድ ባየን